ሰላም ሰላም ጤና ይስጥልኝ እንደምን አላችሁ ቤተሰብ አላችሁ እኔ ያለው እግዚአብሔር ይመስገን ዛሬ እንግዲህ መልእክት ማስተላለፍ የምፈልገው እንግዲህ እንደሚታወቀው ሶሻል ሚዲያ ላይ ይሄን ሰሞን በጣም እየተወያዩበት ያለ ጉዳይ አለ እሱም ደግሞ ሴት እህቶቻችን ቪክቲም ሆነው ራሳቸውን እያጠፉ ነው ያሉት በምን ጉዳይ ነው በትሉኝ እንደሚታወቀው ያው ወንዶችን አምነው ፍቅረኛዬ ነው ባል ይሆነኛል ብለው በማመን ራቁት ፎቶ እንደዚሁም ደግሞ ራቁት ቪዲዮ ላኪልኝ እያለ እንግዲህ ሶሻል ሚዲያ ላይ ለጥፎባቸው ገንዘብ እየሰራበት ያለ ጉዳይ አለ ሰዎች አሉ ግሩፖች ናቸው እነዚህ እንግዲህ ጋንግስተሮች ባሏቸው እንጂ ሰዎች አይደሉም እነዚህ በቃ ሰልፍሾች ራስ ወዳዶች ናቸው እነዚህና እግዚአብሔር ልቦና ይስጣችሁ ሌላ ምንም አይደለም እግዚአብሔር ይፍረድባችሁ ነገ ታገኙታላችሁ ዛሬ ላይ የምትዘሩት ኃጢያት ዛሬ ላይ እናንተ በሰው ልጆች ላይ የምትሰሩት ግፍ ማለት ነው ነገ ቤታችሁን አንኳኩቶ ይመጣል ነገ ትዳር ትይዛላችሁ ከዛ ልጅ ትወልዳላችሁ በልጆቻችሁ ታገኛላችሁ እናንተ ወንዶች ማለት ነው እንደዚህ አይነት ነገር ላይ እጃችሁን ያስገባችሁ እንደዚህ አይነት ነገር የምትሰሩ በሴት እህቶቼ ላይ እግዚአብሔር ይፍረድባችሁ ነው ማለት ሌላ ምንም አይደለም ለምን ጭንቅላት የላችሁም ኢቭን ዛሬ ብዙ ቦታ ላይ ያያዩኝ ነው እንደዚህ አይነት ነገር ሲወራ እየገባችሁ የምትጸጡት ኮሜንት የኡነቱነቴን ነው ማለት ሴቶች ራሱ አላችሁበት እዚህ ነገር ላይ እኔን አንዷ ዝታብኛለች ኮሜንት ላይ በኔ ሜንሽን አርጋ የምትኖሪበትን አገር አቋለው ምናምን እኔ ማንንም አልፈራም አንድ ነገር ልንገራችሁ እግዚአብሔርን ብቻ ነው የምፈራው ግን የሚሰማኝን ነገር ከመናገር ወደ ኋላ አልልም እኔ ሞት አንዴ ነች ያለችው ግን በዚህ ነገር ላይ እጃችሁ ያለበት ማለት ነው እግዚአብሔር ይፍረድባችሁ ነገ በልጆቻችሁ ታገኛላችሁ ሌላ ምንም አይደለም ከዛ በተረፈ ግን ሴት እህቶቼ እባካችሁን ተሰተሩ እባካችሁን እናንተ ዛሬ ራቁታችሁን ስለላካችሁለት ራቁታችሁን ፎቶአችሁን ስለላካችሁለት በራቁታችሁ ቪዲዮ ስላወራችሁት ፍቅረኛችሁ አይሆንም ወይም ትዳራችሁ አይሆንም እንደዚህ አይነት ወንድ አንቺን አላከበረሽም ማንነትሽን አላከበረሽም በመጀመሪያ ደረጃ ቪዲዮ ላኪልኝ ሲልሽ ራቁትሽን ላኪልኝ ሲልሽ አንቺን አላከበረሽም አልወደደሽም ማለት ነው ይሄ ሰው ስለዚህ ባክሽን አትታለይ በዚህ ጋር ሰምታችሁ በዚህ ጋር አትልፉ አረብ ሀገር ላይ ያላችሁ ኢሮፓ ሀገር ላይ ያላችሁ ኢትዮጵያ ውስጥ ያላችሁ ሴቶች ዛሬ $50 ወይም $60 ምናምን 500,000 ብር ስለላከልሽ አትታለይ ብሩ ሲጠፋ ነገ ትዳር ትይዣለሽ ነገ ልጅ ትወልጃለሽ አንቺ ታዲያ ምን ልትመልሺ ነው ይሄው ዛሬ ላይ ራሳቸውን እያጠፉ ነው ያሉት ለምን አምነሽበት ላደረግሽው ነገር ለምንድን ራስሽን የምታጠፊው አታጥፊ ራስሽን አስተምሪ በቃ ሴት እህቶችሽን ተጠንቀቁ ከዚህ ነገር ብለሽ አስተምሪ አትታለሉ እህቶቼ ባካችሁን እንደዚህ አይነት ሰው ትዳር አይሆንሽም አትታለይ እህቶቼ እባካችሁን ነው